እንጀራ ጀሶ ለሙዝ ቅቤ የፈጠራችሁ ሰዎች ለቀይ ሽንኩርት ማላፈልጉ እንጂ እማማ ዝናሽ እኔ ኑሮ በቃኝ የቤቶቱን ቁልፍ ይረከቡኝ እንዴ ምን ነው እኔ ኑሮ በቃኝ ራሴን ላጠፋ ነው ኢትዮጵያ ውስጥ ራሱን ማንም ሰው ማጥፋት አይችልም እንደውም ራሱን ሲያጠፋ ከተያዘ መታሰር አለበት እንዴ ራሳችንን ማጥፋት መብታችን አይደል እንዴ ይሄ መራራ ይመስለኛ ጥሎ ማንም የትም መሄድ አይችልም ሞጣዬ ታውቃለህ የሳቄ ምንጭ እንደሆንክ በጣም የምታስቀኝ የት ነው የምትኖሪው? እሙ ነኝ ከሸዋ ጠቅላይ ግዛት ንፍጠኛው አማራ ይላል እኮ ስሜ ማለት ነው። እንደዚህ ያለው የሚለው ነፍጠኛው አማራ ተኳሽ ነሽ? እኔም ቤት በጣም እና የሸዋ ልጅ ሆኜ እንዴት ነው የማልተኩሰው? ትተኩሻለሽ በደምብ አለመሽ ትመቻለሽ። ሌሊት ነው ቀን የምትሸፍጪው ምትተኩሽ? በማንኛው ኧረ አንተ የብልግናውን አይደለም ብልግና አላልኩም እንዴ ተኩስ ብዙ ኮፓኖ ማተውተሽ እና ሞጣ እንዴት ነው? በጣም የምታስቀኝ በነገር ላይ የሳቄ ምንጭ ነው። እኔማ አልሳኔ እኮ እናንተ ዘና እንድትሉ ነው እንጂ እኔ ስራ አለ። እኔ ሳቅሽ ነው እኔ የምገባው የማራ ልጆች እና አንዳንድ ሰዎች እኔ አድናቂዎች ፏ ብለው እንዲንቀሳቀሱ መፍቀር። ዛሬ ደግሞ ያው እንደምታውቁ እኔ አድናቂ ነኝ። እሁድ ጊዜ ፕሮግራማችን ዘና ማለት ነው አይደል? እሁድ ሁሌ ሴቶች እየገቡ ነው። ይኸውላችሁ ብረት ግራቄ መቀመጫ ነው የተቀመጥኩ ውረዱ የጠየቃችሁ ሴቶች ነው ዛሬ ፕሮግራማችን። እሁድ ነው ዘና እያሉ ወይኗን ከዚህ ጠቅጠቅ እያደረግ ጊፍቱን እየሰጠን ሚዲያውን በካሻፕ ምን እያቀናበር መቀጠል የኔም ቤት እንደዚያ ነው የሚሰራው። እስኪ ምን እንዴት ነው ይሄንን የራስሽ አይን ነው? ያ የራሴ አይን ነው። የራስሽ አይን ነው? ተበድሬ መሰለ እንዲሞጣይ በእናትሽ ነው በአባትሽ ወጣሽ? አፍንጫና አይንሽ የቅንዱ ምናምን እውነት ለመናገር በማን ይወጣል? እውነት ለመናገር አይ እንደ እናቴ አልወጣውም። እናቴ በጣም ቆንጆ ናትና ከዚህ በላይ ብቻ ከአባቴም ከእናቴም እናቴ በጣም ቆንጆ ናት። ከአባቴም ከእናቴም ትንሽ ወስጄ ነው። እናቴ ቆንጆ ናት። ስንት ዓመታቸው ነው እናትሽ አሁን? እናቴ ስንት ዓመቷ መሰለ? 40 አቤት ተመልከቺ። እናትሽ እኮ በ22 ዓመት ያያቸው ሰው ምን እንደሚመስሉ አስብ። እናቴ በጣም ቆንጆ ናት። የምር ዳንዲያቸው ኮራ ያለ ነው እንዳንቺ ዳንዲያቸው ኮራ ያለ ነው። ወገባቸው ቀጭን ታው እኔም ብቻ ጠይቀኝ ስለ እናቴ እና ጠይቀኝ። ዳንዲያሽ ኮራ ያለ ነው። እኔም ቦርጫለሽ ሞጣዬ 8 ቁጥር ነኝ። 8 ቁጥር ነሽ? እስኪ አንድ ዘፈን ጋብዘን ነው የሸዋ ዘፈን ጋብዬ 8 ቁጥር ላይ እንደሆነች ጋብዘኝ። ኖ እኔ ቆሜ አልጨፍርም። የሸዋ ከፍታ ክፈትልኝ። የሸዋ ከፍታ እንዳትመጪ አድርጌ በብሎክ ሸኝቼ ነው የማባርሽ። እኔ አልፈልግም እንዲህ አይነት እኔ ሞጣ እኔ ደግሞ አይነሽ አረ የሸዋ አይናችሁ ትላለች። የኔ የሚታይ አይኗ ዝም ብሎ ፍንጃል ነው የሚያውቅ። ምን ማለት ነው ግን የሸዋ ሴቶች እግዚኦ አይንሽ ኦኬ። አንተ ሚስት የሸዋ ልጅ ናት እንዴ ሞጣ? ታዲያ እንዴ ይሻል አፍሳሃል ማለት ነው ሞጣ። የሸዋ ሴት ካገባህ አፍሳሃል። አፈስኳ በጋቢ የጸባዩ ነገር ብታያል። ጸባዩ አቤት ጸባይ ጸባይዋስ ጀግና ናት። እንዴት ነው ጀግንነቷ? ሙያዋስ ምን በዚህ ከተማ ራሱ የተመሰከረ ነው። ምንም እዚህ ውስጥ ያለ ሰው ይመሰክራል። ሙያውንማ ተይው የለሽዋስ አቤት እውነት ነው ሞጣዬ። በእጃችን የበላ ያውቀዋል ስለኛ
በእጃችን የበላ በእጃችን የጠጣ ይናገረዋል። በጣም የትኛውን ልጋብዝሽ? የትኛውን ዘፈን? የሸዋ ከፍታ የሚላል የሸዋ ከፍታ የሚባል ደግሞ አለ። አዎ የሸዋ ከፍታ አለ። ማን ነው የሚባል ዘፋኝ? እኔ ዘፋኙ እስቲ የሸዋ ከፍታ ስትል ይወጣል። ዘፋኙ ስሙ ማን ነው? የምታውቁት ካላችሁ ንገሩ። የሸዋ ከፍታ የሸዋ ከፍታ ይለዋል። Domino's order carry out on. ሼር አድርጉት ጋይስ። እንደው የኛ ሞጣዬ ምን እንደሚሉ ታውቃለህ? ውጭ ሳይቦልክሽ እያሉ እውነታቸውን 100 ታብታብ አድርገህ 100 አሳልፍ 100 ሺህ ጋይስ እውነታቸውን ነው። ተው ሞጣ እኔ ልቦልክ የሚስት ዘመን ነኝ። ካንተ ረገረክ መባረርሽ የታወቀ ሞጣዬ እኔን አባረህ የሚስት ዘመድ እኮ ነኝ። ኖ ምን አስበህ ነው? የሚያላግጡ ልጆች አይመች። ወደኋላ ሄደሽ አሁን አረግርገሽ መጣጣም እሺ ሞጣዬ ሞጣ አቤት እየሰማሁ እኔም ቦልከህ አሁን እንዴ እውነት ለመናገር እንቅልፍ ይወስድሃል። ላይኔ እየመጣ ራሱ በህልምህ ማለት ነው ያስደነግጣል። እኔ እየነገርኩሽ ይሄን አውቀሽ ግቢበት። ተነስተሽ ካልጨፈርሽ በብሎ ብሪጅስቶን ተጣቻለች ወዳውን ምትወልሽ ባይት ምንድነው ሞጣዬ ስማ ሞጣ በዚህ ብትቦልከኝ በዛኛው እኮ ፎሎ አድርገኸኛል። ታየኛለህ እመጣለሁ። እዛኛውን ከተገኘሽ እሙነኝ የሚለውን ብሮክ ማለት ነው። ፎሎ ባክ ፎሎ ባክ አድርገኝ። አሁን አይሰራም። ለምን እንደው ኮፕሊንግ አድርጉ ጋይስ። እስቲ የምትፈትልሽና ካልጨፈርሽ መች ዛሬ ወድቀት ይወርዱ በብሎ ከመቸኝ ያው ከመቻለ እሺ ልነሳ ቆይ መጣ ዋን ሚኒት ብዙዎቹን በብሔር ተጀናጅኛቸው ወሎና ሰላም የሚሰጥ ከአማራ ጋር ስትጀናጅ በቃ ፍቅር ነው ያቁበታል። በቃ ከኦሮሞ ጋር ስትጀናጋ እሺ ሲማጅ ወይ እንዴት ነህ እኮ ሰላም ነህ ዛሬ እኮ ጀዋር መሐመድ እኮ መግለጫ ሰጥቷል። እኔና እንጂ ጆር ጂቦዬ ዛሬ ዮኒ ማኛ ኦሮሞ እየሰደበ ነው አሉ። በእናትህ የሆነ ነገር እስቲ በለው። እንዴት ብለህ ትጀናጅናት? የዛሬ ይሰለችኝ በቃ ትቀየስ። ወደ ተጋሩ ደግሞ ተመለስ። ወደ ተጋሩ ስትመለስ ቲወየ ሽከረይ ማዕረየ የኔ ቆንጆ ደህና ነህ ወይ? ቲፒኤልኤፍ አያቸው ዛሬ የሰጡት መግለጫ ዋይ ለዚህ ሁሉ ህዝብ እንደዚህ አድርገው ቲፒኤልኤፍ ግብ አማራው ጥልቅ ብሎ ዘረኛ ምናምን አይደለም እኮ እናቴ። አሁን በዚህ ሰዓት አሁን እንደዚህ ቀውጢ በሆነበት ሰዓት ብዙ የአማራ ልጆች ይጀናጀናል። ኧረ እባክህ ክላሽ ነው የሚሉ በቃ አትሂድ እኔ ኢትዮጵያዊ ነኝ ምናምን ይላል። እናቴ ሴቷ አመራር ደስ ይለዋል። በቃ በኢትዮጵያዊነት መንፈስ ሂደህ ሸበል ገዳዬ ምናምን ገዳዬ ሸበሌው ገዳዬ እኔ ምልናቲ ወይ ማን ሰማኝ እንዴ? የነገርኩን ትናንት ከቤቲ ጋር እኮ ተጣላን እኮ። ማነች ቤቲ? ቤቲ ታች ሰፈር ያለችው። አረ ስልክን አውርዶ በእናትህ ምንድነው እንዴ?
አሳይ እንትን አልኩ ከተተው በምን ይጣላችሁት ማን ተብላ ማግዳብኝ እኮ ኧረ እባክህ ያምር ነው ምን እንደሆነች እኮ ከኔ መጎልላት ነው እሷ ስልክሽ አበደ ነው አመሰግናለሁ አባቴ በጣም አመሰግናለሁ አንቺ ነው የምንጠብቀው ገብቶሻል መብራቱን አጥፊልን አይታይሽም እንዴ ያለበኩ እና እኛ እንዴት እንተኛ አረናጥናበት ያንቺ ማጥናት 5 ደቂቃ አሁን ወሬሽን ተይና መብራቱን አጥፊልን መተኛት እንፈልጋለን ያማታል እንዴ አማይኛ ልሽ አንቺ እኮ መብራቱ ይጥፋልን እያነበብኩ እኮ ነው አባቴ እሺ ነው አለው በእናትህ አንዴ እዚች ጋር ቃታ ግዢኛለሽ ምን አይነት ቃ የሆነው ከሚስቴ ጋር ሲማግጥ አንገቱን ጓርጊው ነውና አንዴ እንድትችልኝ ምን ማለት ነው አንገቱን ማለት አረ በእናትህ ምንም አይደለም እኮ ሲማግጥባት ነው ያስኩት ምን ማለት ነው ሰው ጋር ነው እንዴ አይደለም አረ አይደለም ወይ ካሜራ ፕራንክ ነው ቢልቲ ወይ ሰላም ናቸው አንድ ላይ ደግሞ ወጣ ነው ታውሩት እናመሰግናለን ፍቅረኛው ነው ኧረ አይደለም መንታ እህትና ወንድም ነን ልደታችንን እናከብር እየሄድን ነው ስንተኛ ዓመታችሁ 27ኛ ዓመት ኧረ አንተ 27 እኔ 21 መንታ አይደላችሁ አንተ ምን አገባኝ ይመለከታል መንታ ነው ከሴት ልጅ ምን ይማርካል ከሴት ልጅ ነው የሚማርከኝ ለወንድ ልጅ ያላት አክብሮት ክብረ ንጽህናዋን መጠበቋ የቀሚሷ ርዝመት ለቁሳቁስ ነገሮች ግድ የለሽ መሆኗ ለብር አትገዛም ከሴት ልጅ እነዚህ ነገሮች ይማርኩ ከሴት ልጅ ምን ይማርካል ከሴት ልጅ ነው የሚማርከኝ ቂጧ ዘ ሞስት ስፔሻል ቲንግ ብሎ አልገባሽ ሌላ ነገር አይማርከም እንዴ ሌላ እንዴት ነው ከሴት ልጅ ሌላ ነገር የማይማርከኝ ምን ደረቷ ላይ ያሉት ፓፓዬ የሚያክሉ ነገሮች እኛ ወንዶች ካሁን በኋላ የራሷ ቂጥ የራሷ ጠጉር የራሷ ጥፍር የሌላ አትንሴት አናገባም እኛ ወንዶች 20 ሚሊዮን ካፒታል የሌላ አትንሴት አናገባም ፍትላ ቂጥ አረ ረጋ ብል እንጂ ሹፌር እንዳንተ ገልብጦ ነበርኩ ለምን ረጋ አትልም እኮ የት ልትደርስ ነው እንደዚህ በቃ እየገለበጡ እየነዱ ነው እኮ ህዝብ የሚፈጁት እንደው ይታይሽ እንደው የተረገመው እባክህ ረጋ ብል ህይወት አለ እዚህ ወይኔ በጌታ አንቺ አንገሽቶን ነበርኩ ጥራው እስቲ ሄሎ ምን ሆነ ነው ልገለብጠን ነው እንዴ ችግር ልገለን ነው እንዴ ምን ሆነ ነው ሲያስጠላ በእናትሽ ሄሎ ወርዚ ወራጅ አለሽ ሲያስጠላ ወርደኝ ውሻ ምን አባቱ በፈጣሪ ስማት እንዴ ሽል እንደውለታ ተጋጭተን ነበር አንተ መቼ ረግጧል ይመቸው በፈጣሪ አሬ መቺ ባባ ዲያት እንደሚረግጠው አስባለ እኔ እዚህ ሹፌር ሞት ነው በ150 ነው ምረግጠው ማለት ነው ጋዳም subió la marea. Hasta hoy.